አሜሪካን ኤምባሲ ገብቼ ቪዛ ተከልክያለሁ ቪዛ የተከለከልኩበት ምክንያት እነዚህ ናቸው እምትሉ ሰዎች አላችሁ በምን ምክንያት እንደተከለከላችሁ አንዳንድ ጊዜ ኤምባሲው በሚሰጣችሁ ወረቀት ላይ ምክንያቱን ይናገራል እነዛን ነገሮች አትሊስት በምን እንደተከለከላችሁ እነዛን ምክንያቶች ለመንገር ነው በተጨማሪ ከዚህ በፊትም ሰርቼበት ነበር አንዳንድ ፕሮግራሞች ዛሬ ደግሞ ተጨማሪ ቪዛውን የሚያስከለክሉ ነጥቦችና ኤምባሲው ምን ብሎ ኮሙኒኬት እንደሚያደርጋችሁ ለመናገር ነው አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው ኤምባሲ ከገባችሁ በኋላ አንዳንድ ጊዜ ከኢንተርቪው በኋላ የቪዛ ኦፊሰሮቹ ወረቀት ሰጣችኋል እዛ ወረቀት ላይ አንዳንድ ጊዜ ቪዛው የተከለከለበት ምክንያት 212A2 ይላል 212A ነምበር 2 ሁለት ቁጥር ማለት ነው ያ ብዙ ጊዜ ክሪሚናል ባክግራውንድ ያለበት ሰው ከዚህ በፊት ወንጀል ፈጽሞ የሚያቅ ሰው ኢንአድሚሲብል ነው አሜሪካን ሀገር ወንጀል የሰሩት ሰዎች አንቀበልም ይላሉ ስለዚህ ወንጀል ሰርቶ የሚያቅ ሰው ከሆነ ወይም ደግሞ ቪዛ ጠይቆ በዚህ ምክንያት 212A ነምበር 2 በሚል ምክንያት ነው ቪዛ የከለከልን ካሉ ክሪሚናል ባክግራውንድ አለህ ብሎ ኤምባሲው አምኗል ማለት ነው እናንተ ሊኖራችሁ ላይኖራችሁ ይችላል ግን ኤምባሲው ወይም ደግሞ የአሜሪካ መንግስት እንደዛ ብሎ አምኗል ማለት ነው ስለዚህ በሚቀጥለው ጊዜ በመጠይቁ ጊዜ ያ እንደሌለ ለማሳየት ወይም ደግሞ ዌቨር መሙላት ሊኖርባችሁ ይገባል ማለት ነው ሁለተኛው ምክንያት ደግሞ 212A ብሎ ነምበር 3 ያ ደግሞ ምክንያቱ ምንድነው ሴኩሪቲ ሪሌትድ የሆኑ ኢሹዎች ናቸው ለአሜሪካ መንግስት ትሬት ነህ እንፈራሃለን አሜሪካን ሀገር መግባት የለብህም ከአሸባሪዎች ጋር ግንኙነት አለ ወይም ደግሞ ሊኖርህ ይችላል የአሜሪካ መንግስት አንተ ላይ ፍርሃት አለው ስለዚህ ቪዛ እንሰጥህ ነው ኮመን አይደለም በእኛ ሀገር ግን ቢሆንም ቪዛውን የተከለከላችሁበት ምክንያት 212A3 ከሆነ ምክንያታቸው ወይም ደግሞ ኤምባሲው የአሜሪካ መንግስት ቪዛውን የከለከላችሁበት ምክንያቱ በዚህ ነው ማለት ነው ሴኩሪቲ ሪሌትድ በሆነ መንገድ ማለት ነው ሌላኛው ደግሞ ፐብሊክ ቻርጅ ነው አሜሪካን ሀገር ሄደህ የመንግስት ጥገኛ ትሆናለህ ነው ይሄ ደግሞ 212A ብሎ ከዛ ደግሞ ቁጥር 4 አሜሪካን ሀገር ብትሄድም ቪዛውን ብንሰጥህና ብትሄድም የአሜሪካን መንግስት ሸክም ነው የምትሆነው ስለዚህ ቪዛውን የከለከልህ መንግስት ላይ ሸክም ልትሆን እንደምትችል ስለፈራን ነው ቪዛውን የከለከልን ነው ስለዚህ በሚቀጥለው ጊዜ ቪዛ በምትጠይቁበት ጊዜ ቤተሰቦቻችሁን በሚጠይቁ ጊዜ እነዚህ ነገሮች ላይ ልታተኩሩ ይገባል ማለት ነው አትሊስት ሪዞልቭ ለማድረግ የመጨረሻው ዛሬ ለመናገር የፈለኩት ምንድነው 212A9B 212A ብሎ ከዛ ቁጥር 9B ይሄ ደግሞ ብዙ ጊዜ አሜሪካን ሀገር መተው ቪዛቸው ለ6 ወር ተሰጥቷቸው ከ6 ወር በላይ ለቆዩ ቪዛቸው 3 ወር ተሰጥቷቸው እነሱ ግን ከአመት በላይ ለቆዩ አንሎፉል ፕሬዘንስ አለባችሁ ነው ወይም ደግሞ ከአሜሪካን ሀገር ዲፖርት ተደርገው የመጡ እነሱም እንደዚሁ ለአመታት አሜሪካን ሀገር ያለምንም ፈቃድ ቆይታቸዋል ነው ስለዚህ ቪዛ በምትጠይቁበት ጊዜ አንዳንድ ጊዜ በዚህ ሴክሽን 212A ብሎ 9 በኋላ ደግሞ B ይሄ ምክንያት የሚሰጧችሁ ከሆነ አሜሪካን ሀገር አንሎፉሊ ተቀምጣችኋል ነው ያለ ምንም ፈቃድ ስለዚህ አሁንም ብንሰጣችሁ እንደዚህ አይነት የኢሚግሬሽን ህግን ትጥሳላችሁ ስለዚህ ቅጣት አለው የ3 አመት ወይም ደግሞ